ሰላም እንዴት ናችሁ? ዛሬ ደግሞ የምንሰራው ቆንጆ አድርገን እንጉዳይ ወይም ማሽሩም እንጠብሳለን። አብረን እንሰራለን። ቪዲዮን አብራችሁን ቆዩ። ይህንን ማሽሩም በእንጀራም ለመብላት ወይም በሌላ ነገር ደግሞ ከጎን ተጨማሪ አድርገን ልንበላው የምንችለው ነው። በጣም ቀላል የሆነ ብዙ ነገር ደግሞ የማይፈጅ ነው። በመጀመሪያ ያደረኩት ሽንኩርት ነው። ከትፌ መጥበሻው ላይ ያው እንደተለመደው መጥበሻ አድርጋችሁ መጥበሻው ሲግል ትንሽ ዘይት አድርጋችሁ እዚህ ጋር እንደምታዩት አንድ ራስ ሽንኩርት ተለቅ ተለቅ ብሎ የተከተፈ ወይም ጎረድ ጎረድ ያደረጋችሁት መጥበሻው ላይ ትንሽ ትጠብሱታላችሁ። ከዛ በኋላ እንጉዳዩን ወይም ማሽሩሙን መስራት የፈለኩት በካሮት ስለሆነ ካሮት ተልጦ እዚህ ጋር ከፍ ከፍ ተደርጎ የተቆረጣለ ሽንኩርቱ ጋል ሲል ካሮቱን እጨምራለሁ። አብረው አንድ ላይ መብሰል ይችላል። ሁሉም እንዲጠበስ ስለሆነ በጣም መብሰል የለበትም። በኋላ ነጭ ሽንኩርት ደቀቅ ተደርጎ የተከተፈ ጨምሬ አንድ ላይ እነዚህ ነገሮች ጠበስኳቸው። ምክንያቱም ካሮቱ ለመብሰል ከማሽሩሙ ይልቅ ካሮቱ ጊዜ ስለሚፈጅ እዚህ ጋር እንደምታዩት ካሮቱን፣ ሽንኩርቱን እና ነጭ ሽንኩርቱን አድርጌ በደንብ አበሰልኩት። በኋላ እንደተለመደው በጂ ሲዝኒንግ ጨምራለሁ። አትክልት ስለሆነ እሱን አንድ በሻይ ማንኪያ አነስ ያለ ጨመርኩ። ጨው ጨመርኩ። በቃ የምጨምራቸውን ቅመማ ቅመሞች ጨምሬ አንድ ላይ ከካሮቱ ጋራ አቁላላዋለሁ። ማቁላላት ሳይሆን ያው ጥብስ ማድረግ ነው። አትክልት ስለሆነ ሌላ ውሃ እንጨምርበትም። ሁሉም በራሱ ውሃ እዛው እንዲበስል እንጠብሰዋለን። ከዛ በኋላ እዚህ ጋር እንደምታዩት ማሽሩሙ በደንብ ተቆርጦ ወይም ተከትፎ በደንብ የታጠበ ነው። ሁል ጊዜም በደንብ አድርጋችሁ ማጠብ አለባችሁ። ብዙ ጊዜ በጣም አፈር አለው፣ የሆነ ጭቃ ነገር ውስጡ ይይዛልና ስታጥቡ መሽሩም በደንብ አድርጋችሁ ማጠብ አለባችሁ። በተደጋጋሚ በቃ ውሃው በደንብ ንጹህ እስኪሆን በደንብ ማጠብ አለብን፣ ምክንያቱም አፈርነት አለው። እንግዲህ ለመብሰል መሽሩም ብዙ ጊዜ አይፈጅበትም። ሌላው ደግሞ መጀመሪያ ስትጨምሩት በጣም ብዙ ነው የሚመስለው። ከዛ በኋላ ውሃ ይወጣዋል። ውሃውን ሲመጥ በቃ በጣም ደግሞ ተቃራኒ ሆኖ ትንሽ ነው የሚሆነውና ሁሌ ያንን ታሳቢ አድርጉ። ከዛ በኋላ ቶሎ ይበስላል። ጨውን ቀምሳችሁ ቃሪያ ጨምራችሁ ማውጣት ነው። በጣም ቀላል ነው። እንደዚህ አድርገን ሰርተን ተጨማሪ በጎን ከሌላ ምግብ ጋር አብሮ መጠቀም እንችላለን። እንደዚህ አድርጋችሁ ሰርታችሁ መሽሩም ሞክሩ፣ ትወዱታላችሁ። ቆንጆ ነው። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።